Subhanahu Wa Ta'ala መስመር ላይ ቢሆን እንሻለን ታዲያ የቁርአንን መልእክት ስንረዳኮ ህይወታችን ከአላህ ጋር እንዲሆን ህይወታችን መስመሩን አቅጣጫው ሁሉ ከጌታችን ከአላህ Subhanahu Wa Ta'ala ዘንድ በሚወርደው በራይ በሚወርደው መለኮታዊ ሐሳብ በቁርአን እንድንመራኮ ነው አላህ የሚፈልገው እንዲህ ይላል አምላካችን አላህ Subhanahu Wa Ta'ala ሙስሊም በህይወቱ ሲኖር ተስፋ ሊያደርግ የሚገባው አላህን ነው አላህን መውደድና ማፍቀር አላህ Subhanahu Wa Ta'ala መፍራት አላህ Subhanahu Wa Ta'ala የህይወት አጋር ማድረግ አላህ Subhanahu Wa Ta'ala በህይወታችን ሁሉ ረዳት አምባ መጠጊያ ልናደርገው ይገባል ህይወታችን ከአላህ Subhanahu Wa Ta'ala ጋር መስመር የሚይዘው ህይወታችን ከአላህ Subhanahu Wa Ta'ala ጋር በጣም ያማረ ሊሆን የሚገባው በእንደዚህ አይነት አካሄድ ሲሆን ነው ታዲያ የቁርአን መልእክትም እንደዛ ነው የሚለው ህይወታችሁን ከአላህ ጋር አድርጉ ማለትስ ምን ማለት ነው ህይወታችሁን ከአላህ Subhanahu Wa Ta'ala ጋር አድርጉ ማለት እናንተ የተፈጠራችሁበት ዓላማ ለአምልኮ ነው ስለዚህ አምልኮ ለአላህ Subhanahu Wa Ta'ala ብቻ ሰጡ አንድ መለኮት አለ ለዛ ለአንድ መለኮት የምታደርጉትን ኢባዳ ወይም አምልኮ ሁሉ ለአላህ አስገቡ በነገራችን ላይ ኢባዳ ምንድነው ለምን የሸኹል እስላም ኢብኑ ተይሚያ ታላቅ ንግግርን አላካፈላችሁም እንዲህ ይላሉ ሸኹል እስላም ኢብኑ ተይሚያ ኢባዳ ወይም አምልኮ ማለት ከፍጹማዊ ፍቅር የሚመነጭ ፍጹማዊ ታዛዥነት ነው ይላሉ ከፍጹማዊ ፍቅር የሚመነጭ ፍጹማዊ ታዛዥነት ለአላህ Subhanahu Wa Ta'ala ይገባዋል የተፈጠርንበት ዓላማ ያ ነውና ህይወትን ከአላህ ጋር ማድረግ ማለት አንደኛ በህይወት ውስጥ አላህ Subhanahu Wa Ta'ala ማፍቀር ነው ሙስሊም አላህ Ta'ala ሊያፈቅር ይገባል የቁርአን ባለቤት የሆነ ሰው ፍቅር ለአላህ Ta'ala ሊሰጠው ይገባል ለዛ ነው አላህ Subhanahu Wa Ta'ala ከአላህ Subhanahu Wa Ta'ala ውጪ ያለን አካል የሚያፈቅሩን ለአላህ የሚሰጠውን ለአላህ የሚገባውን ፍቅር ነጥቀው ለሌሎች አሳልፈው የሚሰጡትን እኮ በሱረቱ በቀራ ሁለተኛው ምዕራፍ አንቀጽ 165ን ከፍታ አንበበው እንዲህ ሲል እኮ ነው አላህ የሚወቅሳቸው በሱረቱ በቀራ ምዕራፍ 2 አንቀጽ 165 አላህ እንዲህ ይላል those who disbelieve እነዛ የካዱት እነዛ ሙሽሪኮች ወይም ደግሞ ጣዖት አምላኪያን they love their idols as Allah has to be loved Allah Subhanahu Wa Ta'ala መፍቀር ለአላህ Subhanahu Wa Ta'ala የሚገባውን ፍቅር ለጣዖታውያን አሳልፈው ይሰጣሉ አለ አላህ ለጣዖት አሳልፈው ይሰጣሉ ፍቅራቸው ጣዖትን በብዙ ልተረጎመው ይችላል አንድ ባሪያ በአላህ ላይ ድንበርና ወሰን ያለፈበት ነገር በአጠቃላይ በእስልምና ጣዖት ተብሎ ይጠራል የምዕራባዊ አስተሳሰብ ሊሆን ይችላል ጣዖት ተብሎ ልንጠራው እንችላለን የተለያዩ የምድር አስተሳሰቦችና አመለካከቶችን ከአላህ Subhanahu Wa Ta'ala አስተሳሰብና አመለካከት ከአላህ Subhanahu Wa Ta'ala በላይ ማፍቀርና መውደድ አላህ Subhanahu Wa Ta'ala በፍጹም ካንድ ባሪያው የማይጠብቀው እኩይ ተግባር ነው ለዛ ነው አላህ Subhanahu Wa Ta'ala ቀጠለና ሱረቱል በቀራ ምዕራፍ 2 ቁጥር 165 ላይ ሲቀጥል but those who believe they have strong love for Allah ግን እነዛ ያመኑ ሰዎች አላህ ለአላህ የበረታ ፍቅር አላቸው አለ ለአላህ የበረታ ፍቅር ያለው ልብ ዛሬ ሐሴት አርግ በእውነት እላችኋለሁ ስለ አላህ የሚናገር አንደበት ብፁዕ አንደበት ነው ስለ አላህ የሚሰማ ጆሮ የታደለ አንደበት ነው ለዛ ነው አላህ Subhanahu Wa Ta'ala ፍቅርን በጣም የበረታን ፍቅር አላህን ያፈቅሩታል እውነተኛ አማኞች ይላል አላህ ከእውነተኛ አማኞች አላህን ደግሞ የበረታ ፍቅር ከሚያፈቅሩ ልቦች አላህ Subhanahu Wa Ta'ala ልቦናችንን ያደርግልን በነገራችን ላይ ከፍቅር ሁሉ በላጩ ልብን እንደታፈቀር አድርጎ ይፈጠራትን አላህን ማፍቀር ነው ይሄን መልእክት አስተውሉልኝ በልባችሁ አስምሩልኝ ከፍቅር ሁሉ በላጩ ልብን እንደታፈቀር አድርጎ ይፈጠራትን አላህን ማፍቀር ነው ይማለት ግን ሌላ ነገር ማፍቀር አይገባም ማለት አይደለም ነገር ግን መጀመሪያ ልንሰጠው የሚገባው እኛን ካልነበርንበት ህልውና ለሰጠን ለአምላካችን ክብርና ፍቅር ሊሆን ይገባል ከዛ ለነብዩ አለይሂ ሰላቱ ወሰለም ፍቅር እንሰጣለን ለእናታችን ለአባታችን ለቤተሰብ ለሰዘር ሁሉ ፍቅር እንሰጣለን ለህይወትም ፍቅር እንቻራለን ማለት ነው ስለዚህ ሙስሊም በህይወቱ አላህ Subhanahu Wa Ta'ala ያፈቅራል ህይወት ከአላህ ጋር ይሁን ማለት ተስፋ መታደርገው አላህ ነው ዛሬ አንተ በህይወት ያንዳንዶችን ብዙ ችግር የገጠመ ብዙ ነገሮችን ተስፋ ያስቆረጡ ነገሮች እንዳሉ አነምናለሁ ችግሮች ሲመጣብን ፈተና ሲመጣብን ማንቋቋመው ኃይል ሲመጣብን አምላካችን አላህ Subhanahu Wa Ta'ala ተስፋ ማድረግ ይገባናል ነገርየው ሙስሊም በህይወት አቅጣጫ ሁሉ አላህ Subhanahu Wa Ta'ala ተስፋ ሊያደርግ ይገባል ከአላህ ውጪ ተስፋ ማለኔና ላንተ ማን አለን ለዛ ኮን አላህ Subhanahu Wa Ta'ala በሱረቱ ፉርቃን ማዕራፍ 5 ቁጥር 58 ላይ rely your trust on Allah the one who will never going to be die በማይሞተው ሕያው በሆነው በአላህ Subhanahu Wa Ta'ala ላይ ተመካ ይላል አላህ በአላህ Subhanahu Wa Ta'ala ላይ እውነት ተመካለ አላህ Subhanahu Wa Ta'ala አምባ መጠጋይ መመካይ ተስፋዬ ነው ብለ አምናህ በእውነት ይህንን ልቦና የተባረከ ልቦና ነው ተስፋችን አላህ ነው በህይወታችን ውስጥ በሚገጥመን ማንኛውም ነገር አላህን ተስፋ እናድርግ ድሉን እናየዋለን በሱረቱል ሁድ ምዕራፍ 11 ቁጥር 81 ላይ አላህ እንዳለው in the morning the sun here